ወይም ስተተኛች በአንድም ነገር ስተተኛ አይደለሽም። መብትሽ ነው የትም ሄዶ መዝናናት መብትሽ ነው። ለምን እዛ ጋር ሄደች ሴት ልጅ እዛ ቦታ አትሄድም የሚለው ቋንቋ እኔ ጋር አይሰራም። እኔ እስካመንኩበት ድረስ ጀሃነም በር ላይ መዝናናት መብቴ ነው። መርሐባን ይሄንን ቪዲዮ በደንብ ኮፒ ሊንክ እና ሼር እንድታደርጉልኝ በአክብሮት ጠይቃችኋለሁ። ጀዛኩሙላሁ ኸይረን። ምናልባት ይሄንን ቪዲዮ ልሰራ ሳስብ ወይንም ይሄንን ቪዲዮ ስትሰሙ እኔ ሙኒትን ለመተቸት አሊያም ደግሞ ለመምከር ቪዲዮ ለመስራት ያሰብኩ እንዳይመስላችሁ። ምክንያቱም የእውቀቴን ደረጃ ታውቃላችሁ። እኔ ሙኒትን እዚህ ሶሻል ሚዲያ ላይ አሉ ከሚባሉ መልካሞች ትልቅ ሰው አሳቢ እንደናት ተንከባካቢ እንደናት አዛኝ ብዬ ከማስባቸው አንዲት እህት ናትና በምንም ሁኔታ እሷን ለማስተካከል እውቀቱ የለኝም። ግን አንድ ነገር አለ። እሱም ደግሞ ምንድነው አላህ Subhanahu Wa Ta'ala በሁሉም ሙስሊማት ላይ አንድን አላፍትና አስቀምጧል። ያንን አላፍትና ደግሞ ኢንሻአላህ ለመወጣት ያክል ነው ለሌሎችም እህቶችም ትምህርት ይሆን ዘንድ ማለት ነው። ያ አላፍትና ማለት ነው ምንድነው ከተባለ كما قال الله سبحانه وتعالى في سورة العمران الله بسورة العمران አንቀጽ 110 ላይ ምን ይላል? كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله إلى آخره الله من قال ان انت እኮ የተመረጣችሁ ህዝቦች ናችሁ አለ። ለምንድነው የተመረጥን ህዝብ ያደረገን ደግሞ ምንድነው ከተባለ تأمرون بالمعروف በመልካም ነገር ታዛላችሁ وتنهون عن المنكر ማንንም ሰው ይሳሳታል። የሰው ልጅ ደግሞ ሲሳሳት ከመጥፎ ነገር ተከለክላላችሁ። ይሄ አላፍትና በሁሉም ሙስሊም እህት ወንድሞች ላይ ያለ አላፍትና ስለሆነ ነው። በመቀጠል በዚህ ዱንያ ላይ የሰው ልጅ ሲኖር كما قال رسول الله عليه الصلاة والسلام رسولاتنا عليه الصلاة والسلام ምን ብሏል? الحلال بين والحرام بين አሉ። ሐላል የሆነ ነገር ግልጽ ነው አሉ። ሐራምም ግልጽ ነው አሉ። ይህ ነገር ምንድነው? ሰው ልጅ በዱንያ ላይ ሲኖር ፍሪ ዊል አለው፣ ነፃ ምርጫ። የፈለገ ማመን ይችላል፣ የፈለገ መካድ ይችላል፣ የፈለገ መልካም መሆን ይችላል፣ የፈለገ መጥፎ መሆን ይችላል። ናም ላኪን ጀነትና ጀሃነም የሚባል ቅጣትና ሽልማት ደግሞ አለ። እንግዲህ ጀነትን የፈለገ መልካም መሆን፣ አይ ጀሃነምን እፈልጋለሁ ያለው ደግሞ እንደፈለገ መሆን ይችላል። ናም በመቀጠል የሰው ልጅ ሁሉ ምንድነው በሰራው ነገር ነው مثقال ذره ያክል كما قال الله سبحانه وتعالى فمن يعمل مثقال ذره خيرا يره ومن يعمل مثقال ذره شرا يره فمن يعمل يسرى سو مثقال ذره ያክል خيرا يره መልካም ነገር የሰራ አላህ ዘንድ ያገኘዋል። ومن يعمل مثقال ذره شرا يره مثقال ذره ያክልም ደግሞ መጥፎ የሰራ ሰው ምንድነው እንደዛውም ያገኛል። ለምን ከተባለ كل نفس ذائقة الموت ሁሉም ነፍስ ሞት كل نفس بما كسبت ሁሉም ነፍስ ምንድናት በሰራችው ነገር ሂሳብ ስለምትቆም ማለት ነው። ና በመቀጠል ወደ ተነሳው ሐሳብ ሲሄድ እህቴ እንደፈለግሽውኝ ከፈለግሽ ላንቺ ከተመቸሽ ጀሃነም በር ላይ እንኳን ቆመሽ ተዝናኝ የሚባለው ቃል ወላሂ በጣም ከባድ የሆነ ቃል ነው። ለምን ከተባለ የሴት ልጅን ቦታ አላህ ለራሱ መርጦ ነው በቁርአን ላይ ያስቀመጠላት። ሴት ልጅ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላክ በፊት ሰው ያልነበረች እንደ ሰው የምትቆጠር ፍጡር አልነበረችም። ሴት ልጅ ወዳና ፈቅዳ ባልተወለደችው ባልተፈጠረችው ሴት መሆኗን ከታወቀ ከነነፍሷ ነበር የምትቀበረው። ሴት ልጅ ባሏ ከሞተ እንደ ውርስ ነበር የምትወረሰው። ላኪን አላሁ Subhanahu Wa Ta'ala ሴት ልጅ ሊያከብር ሲፈልግ عزنا بالإسلام በእስልምና ከፍ አደረገን። ምን አደረገልን? ረሱል አለይሂ ሰላቱ ወሰላም ላከልንና ከዛ ጨለማ አስተሳሰብ አወጣን። ከዛ አላህ Subhanahu Wa Ta'ala በሱረቱል አሕዛብ ላይ ስለ ሴት ልጅ ቦታ ነገረን። ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂሊየቲል ኡላ አለ አላህ Subhanahu Wa Ta'ala። በቤቶቻችሁ አረጋናችሁ ወይንም ለናንተ ቤቶቻችሁን ቦታችሁ አደረግንላችኋል። ወላ ተበረጅነ ተበሩጀል ጃሂሊየቲል ኡላ። ይሄ ዛሬ ላይ ሺሻ ቤት መገኘት፣ ሙዚቃ ቤት መገኘት፣ መጠጥ ቤት መገኘት የማን ስራ ነበረ? ጃሂሊየቲል ኡላ። እነዛ ከኛ በፊት የነበሩ ሲሰሩ የነበሩት ጃሂሎችን ስራ ነው መስራት ማለት ነው። እህቶቼ አላህ አክብሮ ቦታ ሰጥቷችሁ፣ ላኪን አላህ መጥፎ ያለ ቦታ ላይ ስትገኙ ትዋረዳላችሁ ሁሌ።
ምክንያቱም ሴት ልጅ በነገራችን እኔ ብዙውን ጊዜ እናገራለሁ፣ ሴት ልጅ ዘመድ የላትም ብያቸዋለሁ። ጭፈራ ቤት ከአጅነቢ ወንድ ጋር ተገኝተሽ ብትደፈሪ በኋላ ተደፈርኩ ማለት የለብሽም። አሜን ብለው መቀበል ነው። ብትደበደቢ ብትንቋሸሺ አሜን ብሎ መቀበል ነው። ለአኖ ቦታሽ ስላልሆነ ያለ ቦታሽ ስለተገኘሽ 12 ወንዶች ቆሙ፣ አንዲት ሴት ከባላቸው ብትኖር ተመልካቹ ወይ ፉላና የፉላን ልጅ እኮ ከወንዶች መሃል ቆማለች ይላሉ እንጂ ወይኔ የፉላን ልጅ እኮ ከሴት ጋር ቆሟል አይባልም። እንደ ሀገራችን እንኳን ሴት ልጅ ስሟ ገናና ነው። ቦታችሁን የምታስተካክሉት እናንተ ናችሁ እህቶቼ። መጥፎ ቦታ ላይ ከተገኛችሁ ሁሌም መጥፎ ነው የምትሆኑት። መልካም ቦታ ላይ ከተገኛችሁ አለባበሳችሁ ካማረ፣ ሁኔታችሁ ካማረ፣ አዋዋላችሁ ካማረ ወላሂ ላይክ እንደዛው ነው ሰው ቦታ የሚሰጣችሁ ማለት ነው። ስለዚህ እንደዚህ አይነት ምክርን ወታችሁ ለጃሂሉ ባትመክሩ። ወላሂ እንደኛ አይነት ጃሂሎች አሉ፣ ምንም እውቀት የሌላቸው ምን ወደውን ሰው አሜን ብለን ፎሎ አድርገን የምንከተላቸው እህት ወንድሞች አለን። ኻሰተንም እህቶች የእናንተ ምክር ሰምቶ ገደል እንዲገቡ እንደዚህ አይነት ነገራቶች መብት እንኳን ቢሆን እናንተ ደግሞ የተሻለ ሰዎች ናችሁና ሰው የተሻሉ ናቸው ብሎ እናንተን ፎሎ አድርጎ እየተከታተለ እስከሆነ ድረስ እንደዚህ አይነት ነገር ባትሰሩ ባረከላሁ ፊኩም ሐቂቀተን። እና ኢንሻአላህ እህቶቼ መጥፎ ቦታ ላይ አትገኙላችኋለሁ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላህ። يستخفون من الناس ولا يستخفون من الله وهو معهم إذ يبيتون ما لا يرضى من القول وكان الله بما يعملون محيطا. سبحان الله. يستخفون من الناس كسوج في تاتون يدبك قالوا نجر جن كالله يدبكم እርሱ ከነርሱ ጋራ ነውና ኢላ አላህ Subhanahu Wa Ta'ala። የዛሬ ቪዲዮ የአደራ የአማና የልመና ቪዲዮ ነው። እባካችሁ ሙስሊም እህት ወንድሞች ይህንን ቪዲዮ ኮፒ ሊንክ እና ሼር በማድረግ ለእንደነዚህ አይነት እህቶች ዘንድ አድርሱልኝ። እስከዛሬ እኔ እንደራሴ ፐርሰናሊቲ እባካችሁ እህቶች ኒቃብ ልበሱ ተሰተሩ ብዬ ነበረ ስለምናችሁ የቆየሁት። አሁን ላይ ግን ምለምናችሁ እባካችሁ እንደው ለአላህ ብላችሁ በቃ ይሄንን ኒቃብ አውልቃችሁ አስቀምጡ ብዬ ነው ምለምናችሁ። ለምን ካላችሁ እንደነዚህ አይነት እህቶች የኒቃብ ማዕና ያልገባቸው የአላህ Subhanahu Wa Ta'ala ተቅዋ ልባቸው ላይ የሌለ ኦኬ የአላህ Subhanahu Wa Ta'ala ይሄ ኒቃብ ለነሱ ሙጀረድ ጨርቅ ብቻ የሆነ የአላህ ትዕዛዝ መሆኑ እንኳን ያልገባቸው طيب እንደዚህ አይነት ኒቃብን ለብሰው እንደዚህ አይነት ወራዳ ቦታ ላይ ተገኝቶ ሰውነታቸውን አጅነቢ ወንድ ፊት ላይ ያወዛወዙ በስመ ኒቃቢስት የሌሎችን እህቶችን ስም ለሚያጠፉ እህቶች ነው ይሄ ምክሬ ማለት ነው። ቢያንስ አላህን ባትፈሩ እንደ ሰውኛው እንኳን በዛች እህታችሁ ይሁንባችሁ። በዛች ኒቃቤን አላወልቅም ብላ ብዙ ስቃይና ፈተናን እያሳለፈች ያለችው በዛች ስደት ላይ ሆና በዚህ ሙቀት ኒቃቤን አላወልቅም ብላ ሐማም ከማጠብ ጋር እየታገለች ባለችው እህት ይሁንባችሁ። በዛች ኒቃቤን አላወልቅም ብላ ስራ በማጣቷ እየታራበች ባለችው እህት ይሁንባችሁ። ወላሂ ነገ በሷም ትጠይቅበታላችሁ፣ በዚህ ኒቃብም ትጠይቅበታላችሁ፣ በነፍሶቻችሁም ትጠየቃላችሁ። ዛሬ ብዙ እህቶቻችን በዚህ ኒቃብ ምክንያት ብዙ መስዋዕትነትን እየከፈሉ ነው። ስራ አጥቷል። ስራ ሲያጡ ደግሞ የቤት ክራይ መክፈል አይችሉም። የቤት ክራይ መክፈል ሲያቀታቸው ደግሞ የሚበሉትንም አጥቶ ወይ ኩሽና ያድራሉ፣ አሊያም ደግሞ ውጭ ላይ ተጥሎ በረንዳ ላይ የሚያድሩ እህቶች አሉ ዛሬ። ወላሂ እህቶች በኒቃብ ምክንያት እየተራቡ ያሉ እህቶች አሉ። ያውም በዚህ ስደት ላይ ሆነን ደግሞ በዚህ ሙቀት ተገልጦ የሚሄድ እንኳን እርቃኔ ሊሂድ በሚልበት ሰዓት ያቺ ግን ኒቃቧን ለብሳ እየታገለች ባለች እህት ይሆንባችሁ በቃ። ምክንያቱም ዛሬ ላይ ምን ተብሎ ይጠራል? እናንተ ኒቃቢስቶች ስራችሁን አናውቅም እንዴ ተሸፍናችሁ ምን እንደምታደርጉ አያችሁ። ቢያንስ ለራሳችሁ ክብር ባይኖራችሁ ኒቃቡን አውልቁና እቺን አስከብሯት። ለምን በሁለት ነፍስ ተጠየቁባታላችሁ? ሱብሃንአላህ። ገና በነገራችን ላይ አላህ Subhanahu Wa Ta'ala በቁርአን ላይ
ያ አዩሃ ነቢ ሶሪ ያ በኒ አደመ ቀድ አንዘልና ዐለይኩም ሊባሰ ዩአሪ ሰውአቲኩም ወሪሻ ይላል። ወሊባሱ ተቅዋ ዛሊከ ኸይር፣ ለእናንተ ኸይር የሚሆነው ሊባስ ልብስ ማለት ነው ተቅዋላህ ነው፣ የአላህ ተቅዋ ነው። ተቅዋላህ ልብ ላይ ያልኖራት ሴት ፊቷን ብትሸፍናት ምንም አይነት ኸይር አይኖራቱም። ፊቷን ስለሸፈነች ኸይር የሚሆነው የውስጥ ልብስ ሲለበስ፣ የውስጥ ኒቃብ ሲለበስ ስለሆነ እንዴት ነው አላህ ያከበራት ሴት ወቀርነ ፊ ቡዩቲኩነ የተባለች ሴት እንዴት አጅነቢ ወንድ ፊት ቆማ ያውም ፊቷን ሸፍና በዚህ ልክ ትውረገረጋለች? ቢላ አለይኩም ወዴት እየሄዳችሁ ነው? ምን እየሆናችሁ ነው? ኒቃቡን ለማን ነው የለበሳችሁት? ወላሂ ለማን ነው የለበሳችሁት? አና ያኒ ቢስሚላሂር ረህማኒር ረሂም። አሁንማ ጥያቄ የሆነብኝ እኮ ነው። አላህን ልትፈሩ ይገባል። ስንት መከራ ፈተና እያዩ ያሉ እህቶች አሉ በዚህ ኒቃብ ምክንያት። ወላሂ በቢላ ተቀዶ ደማቸው እየፈሰሰ እህቶች አሉ በኒቃብ ምክንያት። ስራ አጥቶ ለስንት ወራቶች ለስንት ዓመት እቤት እየተቀመጡ ያሉ እህቶች አሉ። ስራ በማጣታቸው ከቤት ኪራይ ተባሮ በረንዳ ላይ ያደሩ ልጆች አሉ። የተራቡ ሴት ጀግኖ እህቶች አሉ። በዚህ ሙቀት ከስንት ነገር ጋር እየታገለች ኒቃቤን አላወልቅ የምትል ሴት አለች። አንቺ ግን አላሁ ሙስተዓን። ወላሂ አላህን ልትፈሩ ይገባል። ነገ በዚች ዛሬ ጨርቅ አድርጋችሁ ብቻ ለምትወስዱት ነገ አላህ ዘንድ ትጠየቁበታላችሁ። አላህን ልትፈሩ ይገባል። ይህ ተራ እውቅና ምንም አያደርግላችሁም። ተራ ስሜት ምንም አያደርግላችሁም። ለተወሰነ ደቂቃ ነው፣ ከዛ በኋላ ያልቃልና አላህን ግን ልትፈሩ ይገባል። ነዓም። ሰላም አለይኩም።